በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ባለቤት እግዚአብሔር ይመስገን። እንግዲህ አቶ ገቢ ጉተማና መሰል ግብረአበሮቹ በአንድም በሌላ የሚከሰሱባቸው ብዙ ነገሮች አሉ። መቼም መቀየሪያ ጫማ የሌለው ሰውዬ በእንደዚህ አይነት መኪና ሲጓዝ በጣም ያስደነግጣል። በአንድ ዓመት ጊዜ ውስጥ አልፎ ተርፎ ደግሞ ምንም ቤት የሌለው ሰውዬ በእንደነዚህ አይነት ኮንስትራክሽኖች እየገነባ ራሱን ሲያደልብ ይታያል። ይህ ከየት መጣ? ዋና ነገር ነው። እንግዲህ የኢትዮጵያ ሕገ መንግስት ሀብትን የማግኛ መንገድ በግልጽ እንደሚታወቅ ሁሉ ሕገወጥ የመበልጠጊያ መንገድን መገልገል በሕግ እንደሚያስቀጣ ይታወቃል። አቶ ገቢ ጉተማ በጥያቄ ውስጥ ነብይ ነኝ ባዩ ከየት አመጣ ይህንን ሀብት? የሀብቱ ምንጭ ምንድን ነው? ወይስ በሽርክና የሚሰራቸው እውነቶች እንዳሉ ከወዲሁ ይታያል። መቼም ይህ ሰው ህንፃ ቢገዛ የግለሰብን ብዙ ነገር ልንል እንችላለን። ነገር ግን በአያት 49 የህዝብ የመናፈሻ ቦታ የሆነውን ቦታ እንዲሁም የህፃናት ትምህርት ቤት የሚሰሩ መሰል ቦታዎችን ነጥቆ የመንግስትን ህግ ጥሶ የመንግስት የእግድ ወረቀትን እንደዚህ እንደምታዩት ቀዶ በአደባባይ በእብሪት የተሞላ ሰው ነው። እኔ የሰው ጠላት የለኝም። ተወዳጆች፣ ለጥቂት ደቂቃ የዚህ ሰው የሀብት ጉዳይ ላሳያችሁ። እነሆ ተመልከቱና እንመለሳለን። ሻሎም ቅዱሳን፣ የጌታ ጸጋ ሰላም ይብዛላችሁ። እንደምትመለከቱት ይህ የፓሪስ ቸርች ይዞታ ነው። በአዲስ አበባ አያት 49 ኖሩራ ላይ የሚገኘው የፓሪስ ቸርች ይዞታ ነው። እንደምታዩት ይህ ቦታ እያጸዳን ነው። ወደ ስራ እንዲገባ በሚቀርብ ሁኔታ እግዚአብሔር ረድቶን በዚህ ከተማ ላይ ትልቅ ቦታ እግዚአብሔር ሰጥቶናል። እግዚአብሔር በመካከላችን ማሽኖች የስራ ማሽኖች መጥቷል። ስራ ነው ይህንን አውቃችሁ የትም ሀገር የምትኖሩ በአያት 49 በአዲስ አበባ አያት 49 ቤተክርስቲያን እንዳለ አውቃችሁ የትኛም ጊዜ ሁል ጊዜ እሑድ ከ3 ሰዓት ጀምሮ እስከ 8 ሰዓት የሚቆይ እዚህ ላይ አንድ ነገር ልንገር፣ እሺ እንዳይጠፋብኝ አንድ ሊያስጠንቀቅ የምፈልግ ነገር 3 ጊዜ ፍንፍኔ በለና ጥራ አልገባኝ። ለምን ትውልድ ውስጥ አይታለም? ለምንድን ነው የማይገባ? ይህ ስም ካንተ መጀመሪያ አንተ እኔን ከምጠይቀው ውስጥ ራሱ መውጣት የለበትም። ለሰውም እየገባ ስላልሆነ እስቲ 3 ፍንፍኔ ዝም ብለህ ፍንፍኔ በለው እስቲ። ፍንፍኔ ድገመው እስቲ። ፍንፍኔ አሁንም ድገመው። ፍንፍኔ በቃ እንዳትረሳ ነው 3 ያስጠራሁት። ምስክር የሚመጽና 3 ነው። ስለዚህ ፍንፍኔ የሚለው ከሚፈልቀው ውሃ ኦሮሞ ያወጣው ስም ተፈጥሮ የተሰጣት ስም ትክክለኛ ነው። ይሄ መደረግ አለበት። በዚህ እንለ ሌላ ደግሞ ዛሬ ትጮዋለህ። አልገባኝ። አዎ እኔ በጮኩት መሰረት ምክንያቱም ምንድነው እኔና አንተ መሰራት ሆነኝ አድርገን ለሌላ እናሳያለን። ምንጮ ደግሞ
ከተማው ተቀየረ በሚለው ትላለህ ጭንቅላቴን ትይዛለህ እኔ እንደ ጮኩ ትጮዋል እንጮዋለሁ ችግር አለ ከዛ በኋላ ከተማ ውስጥ ሰው ሁሉ እየጮኸ ይሄንን እውነት ይግለጥ እየጮውን ውሸት ስናወራ ነበር አይደለም እየጮውን አሁን እውነቱን እናሳየው ምን ችግር አለ ነብይ ምን ይዘን የመጣው በቃ ይሄ መጣውት እውነቱን ነው ስለዚህ ቆመ ትጮዋለህ በሁለት እጂ በግራና በቀኝ እንደዚህ ታረጋለህ እዚህ ጋር ጭንቅላትን እንዴት ይዛለህ ወደ ኋላ እንዳትወርቅ እንደዚህ እንደዚህ አርጎ እንደዚህ እጂ እንደዚህ ታረግና እዚህ ጋር እንደዚህ ትይዛለህ አይታለ አይደለም አው ነገር እንዲህ ይገባል በቃ እንዲህ ስትሎ ነገር ቀለልልሃል ያንተ ሙሉ ነገሩ የተሰበሰበ እዚህ ጋር ነው ሰው በጣም ከባዱ ነገር ያለው እዚህ ጋር ነው ሙሉ በሙሉ እዚህ ጋር እዚህ ከጀርባ አካባቢ ይሄንን ትይዛለህ ነገሩን እንዳስተውልና እንዳስተውስ እናደርጋለን ከዛ በኋላ ትጮዋለህ በል እስቲ አንዴ ያልኩትን ነገር በሉ አንተ ካንተ ቀጥዬ ልበላ እንደገና ምንም ማስጮል አለብኝ አይደለም እኔ ጮኩት እኮ ሁለቴ መጮህ አለብኝም አሁን ምጮህ አሳየሁት አንተ ነህ አሁን ልክ እንደ አስገባኝ ቃል እንደሱ እላለሁ እየሰማሁ እኔ ስለው እስቲ አዳነች አበቤ ጉድ ሰራች በደንብ በለው አዳነች አበቤ ጉድ ሰራች አሮጌን አፈረሰች አዲስ አበባን እንደገና አዲስ አርጋ ሰራች አዲስ አበባ ጠፋብኝ አልጠፋብኝማ አዲስ አበባ ጠፋብኝ አውሮፓ ሆነ ዱባይ ሆነ ስዊዘርላንድ ሆነ አዳነች አበቤ ማርሽ ቀያሪ የትውልድ እናት የዛሬ ጣይቱ ናት ጨረስን አሁን ይገባል እሺ ከዚህ በኋላ ይሄንን ሚዲያ የሚያዩ ሰዎችም እየጮሁ ይሄንን እውነት እንግለጥ ሲያደርገው እኔ ቀልድ ይመስላል አንዳንዴ እኔ ለጠላቶች ኢሹ ነው የሚሰጠው አልቀበለው አሁን አንዳንድ ሰው ትልቅ ሰው አይደለም ለምን እንዴት አደረግ ኢሹ ትሰጠዋል እኔ ራሱ ይሄ መንግስት ከመጣ በኋላ ነው እንደዚህ መናገር የቻልኩት አንተ ራሱ ይሄ መንግስት ከመጣ በኋላ ነው እንደዚህ መጠየቅ የቻልኩት የዘር ጥላቻ አለ ትልቁን ትንሽ የማረግ እኛ ብቻ ነን ማለት ቋንቋ አንድ ነው የሰማይ ማለት አሁን ብዙ ጊዜ የኦሮሞን ህዝብ ባለ ጊዜ እንደሆነ ይቆጠራል የኦሮሞ ህዝብ የጠየቀ ጥያቄ መልሱ ያልተመለሰለት ያለ ኦሮሞ በራሱ ቤት እንደፈለገ መናገር ይችላል ኦሮሞ በራሱ ቤት እንደፈለገ መኖር ይችላል አዲስ አበባ ውስጥ ኦሮሞ ተንቀሳቀሰ ኮንዶሚኒየም ወሰደ መሬት ወሰደ አዲስ አበባ የኦሮሚያ ዋና ከተማ ናት የኦሮሞ ከተማ ናት ግን እየኖርበት ያለው ብሔር ብሔረሰብ ነው ኦሮሞ የለም እዚህ ከተማ ውስጥ ጥቂት ሰዎች ይታያሉ የኦሮሞ ቋንቋው ዛሬ በምድርቷ ላይ የስራ ቋንቋ ይሁን ካምብል ሌላ ምን አለ የሆነ ግብግባል ሙሉ በሙሉ እንኳን ተመልሶ አላለቀ ኦሮሚያን ከኢትዮጵያ መለየት አንችልም አይተን ኦሮሚያ ከሌለች ኢትዮጵያ ራሱ የለች አንድ እንደው ምናልባት አሁን ኢትዮጵያ ያለችበትን ሁኔታስ እንዴት ትገመግመዋለህ ኢትዮጵያ ያለችበትን ሁኔታ የሚገመግመው ምን የኢትዮጵያ ሁኔታ አሁን ምን መሰለ ከዚህ በፊት የነበሩት ነገር ድብቅ ናቸው አሁን ዛሬ ሶሻል ሚዲያ አለ ይሄ የተላዩ ምቹ ነገር አለ እንደፈለክ መፍትሄ መናገር ትችላለህ እኔ ራሱ ይሄ መንግስት ከመጣ በኋላ ነው እንደዚህ መናገር የቻልኩት አንተ ራሱ ይሄ መንግስት ከመጣ በኋላ ነው እንደዚህ መጠየቅ የቻልኩት ስለዚህ የኢትዮጵያ መንግስት አሁን የመጣ የዶክተር አብይ መንግስት ማንኛውም ሰው በነጻነት እንድናገር እላፊ ባይሆነ መንገድ የራሱን ሐሳብ እንዲገልጽ ስላዘዘው ሰዎች ምን ሆነዋል ተለቋለው እና ዲሞክራሲን ራሱ ገና እየተለማመድ ነው ያለንና አንዳንድ ነገር ወጣ ብሏል ሌላ ደግሞ በኢትዮጵያ ውስጥ ያለው ነገር የዘር ጥላቻ አለ ትልቁን ትንሽ የማረግ እኛ ብቻ ነን ማለት ቋንቋ አንድ ነው የሰማይ ማለት እና አዋቂ ሞኝ ማረግ እንደዚህ አይነት ነገር ይሰፋል አብዛኛ ብዙ ጊዜ ብትመለከተው በኦሮሞ ህዝብ ላይ ብዙ ጥላቻና ብዙ እንትን ይስፋፋል ታገኘዋል ከኦሮሞ ህዝብና ከጠቅላዩ ጋር የተገናኘ ነው ምድርቷ ላይ አሁን የሚስፋው የኦሮሞ ህዝብ በራሱ መሃል ኢትዮጵያ የሚኖር የራሱ ወግ ያለው ሁሉን የሚሸከም ሁሉን የሚያሳድር ሁሉን የሚያኖር ያለውን የሚሰጥ የሌለን ደግሞ የሚፈልግልህ ቅቤ ሰጥቶ በግ አርዶልህ አፈር ልብላ ዛሬ ባዶ ቀን ነው ይመጣ ምግብ የሌለ ቀን ነው መጣ አርዶልህ እኮ አፈር ልብላ ነው ብሎ ስለዚህ ይሄ ተሸካሚ ህዝብ የማሳነስ ነገር አለ ትልቁን አሳንሰ ትልቅ ልትሆን አትችልም መክበር ከፈለክ ልታከብረኝ ይገባል አታላ አይደለ መኖር ከፈለክ እኔንም ልታኖረኝ ከፈለክ ምታንቀኝ ከሆነ እኔም አንቀዋለሁ ምታንቋሸኝ ከሆነ አቋሻለሁ የምትመታኝ ከሆነ ይመታዋል ስለዚህ ኢትዮጵያ ውስጥ አሁን ምንድነው መሆን ያለበት ቦታ ማዛ ያለበት ነገር ማዛ ያለበት አንድ ነገር ልውሰድ አሁን ብዙ ጊዜ የኦሮሞን ህዝብ ባለ ጊዜ እንደሆነ ይቆጠራል የኦሮሞ ህዝብ የጠየቀ ጥያቄ መልሱ ያልተመለሰለት ያለ ጊዜ ነው እየጠበቀ ያለው የኦሮሞን ህዝብ መሪን እየጠበቀ ነው ያለው